በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብዙ ልጆች አሉት ለስሙ ምስክር፣ በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም ምልጃው ለኔ ግን ይለያል፣ መላኩ ሚካኤል ስለው ደስ ይለኛል። ብዙ ልጆች አሉት ለስሙ ምስክር፣ በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም ምልጃው ለኔ ግን ይለያል፣ መላኩ ሚካኤል ስለው ደስ ይለኛል። አርህው ሊተ አናቅጸ ጽድቅ እባ ውስቴቶን ወእግነይ ለእግዚአብሔር ዛ አንቀጽ እንተ እግዚአብሔር ጻድቃን ይበው ውስቴታ። የጽድቅ በሮችን ክፈቱልኝ በእነሱ ገብቼ ለእግዚአብሔር ገዛ ዘንድ። ይህች በር የእግዚአብሔር ደጅ ነች፣ ጻድቃን በሷ ይገባሉ ይላል መዝሙረ ዳዊት መዝሙር 117 ከቁጥር 19 ላይ የጽድቅ በር የሚባል ጻድቃን በዚች የሚገቡባት፣ ቅዱሳን በዚች የሚገኙባት የሚገለገሉባት የእግዚአብሔር ደጅ የተባለች ቤተክርስቲያን ነች። ቤተክርስቲያንን ክፈቱልኝ ነው የሚለው መጽሐፉ። ክፈቱልኝ ቤተክርስቲያን የእግዚአብሔር ፈቃዱ ነው። በዓለም ሁሉ ቤተክርስቲያን እንድትሰራ የእግዚአብሔር ፈቃዱ ነው። አንዲት ኢየሩሳሌም ላይ ተሰርታ እንድትቀር አልፈቀደም እግዚአብሔር አምላክ። ሐዋርያትንም ወደ ዓለም ሲልካቸው ሆሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ወንዘ ታጠመቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ ወደ ዓለም ሁሉ ሄዱ አሕዛብን አስተምሩ፣ ደቀ መዛሙርት በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ደቀ መዛሙርት አድርጓቸው ነው ያለው። እና ኢየሩሳሌም ላይ የተመሰረተችው በጌታችን በኢየሱስ ክርስቶስ በጽርሐ ጽዮን በማርቆስ እናት በማርያም ቤት የመጀመሪያዋ መስዋዕት የቀረበባት፣ ሐዋርያት መንፈስ ቅዱስን የተቀበሉባት የመጀመሪያዋ ቤተ መቅደስ ኢየሩሳሌም የግለሰብ ቤት የነበረችውን ወደ ቤተ መቅደስነት ራሱ ቀይሮ ያችን ቤት ቀድሶ በዛ ስጋ ወደሙ እየተፈተተ ምእመናን እየተሰባሰቡ በየዕለተ ሰንበቱ በዓል ያከብሩ ዕለተ ትንሣኤን ካከበሩበት ጊዜ ጀምሮ እዛ በኋላ መሰባሰቢያቸው መገናኛቸው እንደነበረች ታሪክ ይነግረናል፣ መጽሐፍ ቅዱስም ይነግረናል። ከዚህ በኋላ ግን በዛቸው እንድትቀር አይደለም። አርህው ሊተ አናቅጸ ጽድቅ፣ የጽድቅ በሮችን ክፈቱልኝ። በየአቅጣጫው ቤተክርስቲያን ቤተ መቅደስ እንድትከፈት የእግዚአብሔር ፈቃዱ ነው። በየአቅጣጫው ክርስቲያኖች ለእግዚአብሔር የሚገዙበት፣ የሚያገለግሉበት፣ የሚያመሰግኑበት፣ ስጋውን የሚበሉበት፣ ደሙን የሚጠጡበት፣ ክርስትና የሚነሱበት፣ መንፈሳዊ አገልግሎት የሚያገኙበት፣ ሲወልዱ የሚያጠምቁበት፣ ራሳቸውም የሚጠመቁበት፣ ልጆቻቸውን የሚያጠምቁበት፣ ሲሞቱ የሚፈቱበት፣ የሚያርፉበት፣ ስጋውን የሚበሉበት፣ ደሙን የሚጠጡበት፣ መንፈሳዊ በረከት ሁሉ የሚገኝበት ቤተ መቅደስ። ይቺ ቤተ መቅደስ በዓለም እንድትኖር ምእመናን ባሉበት በበዙበት አስተምሮ አጥምቆ አቁርቦ ለማኖር ቤተክርስቲያን ታስፈልጋለች። ያለ ቤተክርስቲያን ክርስትና የለም። ሚሲሳጋ ላይ ያሉ ክርስቲያኖች ለብዙ ዘመን ጥያቄ እንደነበራቸው ነው የነገሩኝ። እኔ ከመጣሁ ቅርብ ጊዜ ነው የመጣሁት። ግን እኔ በማገለግልበት በደብረገነት አቡነ ቶሮንቶ ደብረገነት አቡነ ተክለ ሃይማኖት እዛ ያለው እዚህ ያሉ ምእመናን እባክዎን ይርዱን፣ መንፈሳዊ ዓላማችንን እንድንፈጽም በወንጌል አገልግሎት በመንፈሳዊ በረከት እንዲያገለግሉ እንፈልጋለን ሲሉ፣ እኔ ደግሞ የክህነት ስራ ግዴታዬ ነው፣ ስመረቅም ከጉባኤ ቤት ሄድና አስተምር ተብዬ ነው የተላኩትና ግዴታዬ ነው ብዬ እነዚህን ሰዎች በጉባኤያቸው እየተገኘው
እያገለገልኳቸው በነፃ ገና ምንም የጀመሩት ነገር አልነበረም። እየተሰባሰቡ ከመነጋገር ውጭ ያደረጉት ነገር አልነበረም እና መመሪያ በመስጠት ይሄን ብታደርጉ ይሄ ቢደረግ ይሄ ቢቀድም ይሄ ቢደረግ እያልኩ ይህን መንፈሳዊ ዓላማ የእግዚአብሔር ዓላማ ስለሆነ ቤተ መቅደስ ከየትም ያለችው ምንጊዜም አንድ ቀን ትጀመራለች፣ ከዛ በኋላ ታድጋለች እና እችም እንጀምራት ከዛ በኋላ ታድጋለች ብለን እየተሰባሰብን እየተወያየን ገንዘብ እያዋጡ የተለያዩ ትናንሽ ጉባኤያት እየተደረጉ ቤተሰባዊ ነገሮችን እያደረጉ እነሱ እኔም መካከላቸው እየተገኘው በዛ መሰረት እንግዲህ የዛ ጊዜ ሐዋርያትን ጠይቀው ሐዋርያት ክርስቶስን ጠይቀው እንደተመሰረተችው ሁሉ ዛሬም እኛም እግዚአብሔርን ጠይቀን ምእመናኑ ደግሞ እኛን ጠይቀው እኛ ደግሞ ለሊቀ ጳጳሱ አድርሰን ለሀገረ ስብከቱ አድርሰን ለምስራቅ ካናዳ ሀገረ ስብከት ማለት ነው። እነሱም ደግሞ ምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስ አስኪያጅ ወይም ሁሉም እዛ ሰራተኞች ያሉት አባቶች ሁሉ ፈቃደኞች ሆነው ምእመናኑን አበረታተው እግዚአብሔር ፈቅዶ ምእመናኑ በርትተው ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን ሁሉ ለዚህ ቤተክርስቲያን ሰጥተው እንግዲህ እንዳያችሁት መስከረም 3 ቀን በኢትዮጵያ አቆጣጠር ወይንም በዚህ ሀገር በፈረንጆቹ አቆጣጠር ሴፕቴምበር 13 ይመስለኛል የዛ ጊዜ የመጀመሪያ ያማረ አገልግሎት የቅዳሴ አገልግሎት የመክፈቻ ታቦቱ መጥቶ ተባርኮ እኛ ባርኮን ተረክበን ቤተ መቅደስ አገልግሎት ወይንም የአገልግሎት ስራ ጀምረናል ማለት ነው። ይህንን ቤተክርስቲያን እዚህ ሚሲሳጋ አካባቢ ለመክፈት በጣም ብዙ ምክንያቶች አነሳስተውን ነው እንቅስቃሴውን የጀመርነው። ከምክንያቶቹም እንደው መዘዘር አስፈላጊ ከሆነ ከማርያም ቤተክርስቲያን ትንሽ ርቀት መኖሩ፣ እንደገና ደግሞ እዚህ አካባቢ የኛም ህብረተሰቡ ኮሚኒቲያችን በጣም እየበዛ መሆኑ እና ሌላው ደግሞ በተለያየ ምክንያት ከእድሜ ጋር በተያያዘ መልኩም ሊሆን ይችላል አዲስ መጪም በመሆናቸው የተነሳ በተለያየ ምክንያት መንዳት የማይችሉ ሰዎች አሉና እነሱን ታሳቢ ተደርጎ እዚህ አካባቢ ቤተክርስቲያን ቢኖረን ኮሚኒቲያችንም ቢሰፋ መልካም ነው በሚል ሀሳብ ነው ተነስተን ይሄንን ነገር ልናደርግ የጀመርነው። በጣም የሚገርመው የመጀመሪያ የምስረታ በዓሉን ቤተክርስቲያናችንን ስናከብር የተነጋገርንባቸው ቤተክርስቲያኖች ነበሩ። አገልግሎትን ልናደርግባቸው ተነጋግረን ተጨርሰን ነበር። የአንቶቺና ኦርቶዶክስ ቤተክርስቲያን ነበርና እዛ ከተነጋገረን በኋላ ምንም በማናውቀው መልኩ ዲሉን አፈረሱብን እና የነበረችንም ጊዜ በጣም አጭር በጣም የምታስጨንቅ ጊዜ ስለነበረች ለሰው ደግሞ ቤተክርስቲያኑን እንደምንከፍት እዛ ቤተክርስቲያን ውስጥ አገልግሎት እንደምንሰጥ ተናግረን ነበርና ግራ ገባን። ምንድነው የምናደርገው? በቃ ያለው አማራጭ የሆነ ቦታ ላይ ማክበር አለብን የሚል ውሳኔ ተወሰነ። እንደ ሰበካ ጉባኤ የኮፕቲክ ቤተክርስቲያን ሄደን አነጋገርናቸው። የኮፕቲክ ቤተክርስቲያንም ብዙ ፈቃደኛ አልሆኑም። እኛ ያሰብነው ውስጥ ቅዳሴ ለማስቀደስ ነበር። አንድ ቀን ፈቅደውልን እሱን አልፈቀዱልንም። ያው ግዴታ ፕሮግራሙ መካሄድ ስለነበረበት እዛው ኮፕቲክ ቤተክርስቲያን ውስጥ አዳራሹን ተከራይተን ጊዜያዊ መቅደስ ሰርተን ልናከብር እንትናለን። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 16 ከቁጥር 14 ወበጺሖ ጊዜ ኢየሱስ ብሔረ ቂሳርያ ጌታ ኢየሱስም የፊልጶስ ሀገር ወደምትሆን ወደ ቂሳርያ ከተማ በደረሰ ጊዜ ደቀ መዛሙርቱን የሰውን ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። ዮሐንስ መጥምቅ ነው የሚሉ አሉ፣ ሌሎችም ኤልያስ ነው ይለዋል፣ እኩሌቶቹ ኤርምያስ ነው ይለዋል፣ ያም ባይሆን ከቀደሙት ነቢያት አንዱ ነው ይለዋል። እናንተስ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ የእግዚአብሔር ልጅ ነህ አለው። ጌታ ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን አንተ ብፁዕ ነህ፣ በሰማይ ያለው አባቴ ነው እንጂ ሥጋዊ ደማዊ አልገለጠልህም። አንተ አለት እንደሆንክ እኔ እነግርሃለሁ። በዛች አለት ላይም ቤተ ክርስቲያንን እሰራታለሁ፣ የሲኦል በሮችም አይበረታቱባትም። የመንግሥተ ሰማያትን መክፈቻ እሰጥሃለሁ። በምድር ያሰረው በሰማይ የታሰረ ይሆናል፣ በምድርም የፈታኸው በሰማይ የተፈታ ይሆናል። ከዚህ በኋላ እርሱ ኢየሱስ ክርስቶስ እንደሆነ ለማን እንዳይነግሩ አዘዛቸው።
እንደገና ደግሞ ደስ የሚለው ነገር ያንን በዓል እንዳከበረን አጋጣሚ ሆኖ አሁን ለጊዜያዊ ሰርቪስ የምንሰጥበት ቤተክርስቲያን አገኘን። ቅዳሜ ነው ሰርቪስ የምንሰጠው። አሁን ግን ቅዳሜ ደስተኞች ሆነን ወይም ደግሞ እዚህ አካባቢ ያለውም ሰው ቅዳሜ ሰርቪሱ በመሆኑ ደስተኛ ሆኖ አይደለም፣ ካለብን ችግር አንጻር ነው። የተከራየ ነው የፕሬስቢቴሪያን ቸርች ነው። እነሱ ያው እንደሚታወቀው እሁድ ሰርቪስ አላቸው። ለኛ የሚፈቅዱልን ቅዳሜ ነው። ቅዳሜዋም በቃ በተጨናነቀ ነው። በቃ ከዚህ ሰዓት እስከዚህ ሰዓት እና ያቺ ሰዓት እንዳታልቅብን ምናምን እያልን በጣም እየተዋከብን ነው እንትን የምንለው። እግዚአብሔር ቢፈቅድ የራሳችንን ነገር ለማድረግ እየሞከርን ነው። ይሄ ያው ለእግዚአብሔር ክብር የሚመጥን ቦታ አይደለም፣ ግን ለጊዜው ስለሆነ በዚሁ እንቆያለን። ያው እንደምታዩት ከአርብ እየመጣን መቅደሱን እየሰራን አገልግሎት ካደረግን በኋላ ደግሞ እያፈረስን ነው ለጊዜው ያለ ነው። እስቲ እንግዲህ እንደ እግዚአብሔር ፍቃድ የሚሆነውን እናያለን። ወደፊት ከእናንተ ጋር ሆነን ደግሞ ከህዝቡ ጋር ሆነን ትልቅ ነገር እናደርጋለን ብለን እናስባለን። አሁን ደግሞ በዚህ በየሳምንቱ ቅዳሜ ቅዳሴ በዚህ አሁን ሚሲሳጋ በሚገኘው እዚህ አድራሻው እናንተ ታስቀምጣላችሁ። በዛ ቦታ ላይ በየሳምንቱ ቅዳሜ መቅደስ እየተከልን እየተባረከ ቆሞስ አባት አሉን። በየሳምንቱ እየባረኩ ቅዳሴው ይካሄዳል ማለት ነው። ታቦቱም አለን። ታቦተ ሚካኤልን ይዘን እግዚአብሔርን በስላሴው በአንድነት በሶስትነቱ እያመለክን ድንግል ማርያምን እያከበርን ቅዱስ ሚካኤልን እያከበርን አጠቃላይ ስርዓተ ቤተክርስቲያንን እየፈጸምን ንዋየ ቅድሳት ተሟልተው ሁሉ ነገር ተሟልቶ የቀረን ቤተ መቅደስ መግዛት ብቻ ነው። እሱም በቅርብ ጊዜ ምእመናኑ ቃል እየገቡ ነው እንደሚከናወን እናምናለን። ከዛ በኋላ እንግዲህ ያው እንደምታውቁት አሁን ገና 2 ወር አለፈን። አሁንም በአማረ ሁኔታ ህዳር ሚካኤልን በብዙ ድምቀት እግዚአብሔር በእውነቱ የፈቀደው ሆኖ አዋቂው ወጣቱ ህፃናቱ ተገኝተውበት በሚያምር ቤተ መቅደስ በአቻ ወይንም ደግሞ በተመሳሳይ ቤተ ክርስቲያን በአንጾኪያ ሶሪያ አካባቢ በሚገኙ በነዛ ቤተ ክርስቲያን በሴንት ሜሪ በሚባል በዚሁ በሚሳጋ በሚገኝ በዛ ቦታ ላይ አክብረናል።
As a youth myself and someone who grew up outside of Ethiopia, it's always been a little bit of a question mark as to how I can stay connected to my faith and my identity as a Tewahedo Christian. With all the movement that I experienced, my faith was ultimately what kept me really grounded. However, living here in Mississauga for a long time, there weren't churches in my area, so going to church every Sunday, it was difficult, and I didn't have that routine. I was lucky and blessed in that I had a really spiritual mom who taught me a lot at home, but there were a lot of things that I think I missed out on because I wasn't present at church and taking advantage of all the beautiful gifts that exist in church. And so now, many years later, glory be to God, there is a church here in Mississauga that I can go to, and other youth who are Ethiopians, who are Tewahedo Christians in the area, who relate to me, can also go because the church opens its doors to you. There shouldn't be any concern about whether this is a place for you, whether you belong. I know sometimes for youth, language is a barrier, and so you feel like you can't connect with what you're singing and reading, but please know that we hope to accommodate all individuals, and there is a love and warmth here that you will not experience anywhere else, that you cannot replace with any secular items or secular things. And so we hope that you will take advantage of the amazing gifts that the church has to offer and come to the church. እንግዲህ የአካባቢው ምእመናን ይህን በማየት በእውነቱ ቤተ መቅደስ ሲሰራ የእግዚአብሔር ፈቃድ ነው፣ የሚመለከው እግዚአብሔር ነው፣ ለእግዚአብሔር ክብር ነው። ሰሎሞን ያን ቤተ መቅደስ የሰራው ማንም ሰው ለእግዚአብሔር ክብር የሚሰጥ ሰው የራሱን ድርሻ ድንጋይ መወርወር፣ ጠጠር መወርወር አለበት። እያንዳንዱ ሰው የሚጠበቀውን ያክል ማድረግ አለበት። ይሄ ለእግዚአብሔር እንጂ ለግል ሁላችን አላፊዎች ነን። እግዚአብሔር ግን አያልፍም፣ ዘላለማዊ ነው። በቤተ መቅደስ መመለክ ደግሞ የእግዚአብሔር ፈቃዱ ነው። ምክንያቱም የተለየ ቦታ ያስፈልገዋል እግዚአብሔር አምላክ። ቤተ መንግስቱ ናት ለእግዚአብሔር ቤተ መቅደስ እና ይችን ጴጥሮስንም በአንተ መሰረትነት ላይ ምእመናንን መሰረታለሁ፣ ቀጥሎ ደግሞ የምእመናን አምልኮ የሚፈጸመውም ደግሞ በቤተ ክርስቲያን ነው ብሎ ለጴጥሮስ በነገረው መሰረት እንዲህ ሆኖ ተመስርታለች። ስለዚህ እዚህ ደርሳለች። ሚሲሳጋዋም የዛ አካል ነች፣ ክርስቶስ ያላት አካል ነች። ነገም ደግሞ ትቀጥላለች። እኛ እናልፋለን፣ የማያልፈው ክርስቶስ ግን ይመለክበታል ነው። እንግዲህ እግዚአብሔር ከዚህ ያደረሰን ክብር ምስጋና ይግባው። ቤተ ክርስቲያን እኔ እስከምረዳው ድረስ አለምእመን አይሆንም። ቤተ ክርስቲያን አሁን እኛ የራሳችንን ቤተክርስቲያን ለመስራት በጣም አግሬሲቭ ሆነን እንደ ሰበካ ጉባኤ እየተንቀሳቀስን ነው ያለ ነው። ግን አሁን የኛ እንቅስቃሴ ብቻ ዋጋ የለውም። ህዝቡ ከጎናችን እንዲሆን በዚህ አጋጣሚ ሪል ስቴት ኤጀንቶችም ካላችሁ ቦታ በመጠቆምም ቢሆን ቀርባችሁ አድቫይዝም ብታደርጉን ሁሉንም ነገር እኛ እንቀበላለን። ማንኛውም አይዲያ ለኛ በዚህ ሰዓት የሚጠቅመን ነው እና አንድ ቦታ አግኝተናል። ለጊዜው የሚሆን አንድ ቦታ ለጊዜውም አይደለም ግን በግዢ ደረጃ ተብሎ ያየነው ቦታ አለ። እሱም ወደ 2.9 አካባቢ ነው የሚባለው ያለው። እሱንም የራሳችን ለማድረግ ወዲያ ወዲህ እያለን ነው። እግዚአብሔር ቢፈቅድ ደግሞ አሁን በቅርብ ፈንድሬዚንግ እናደርጋለን ብለን አስበናል። ግን ሁሉንም ነገር ስናደርግ አለምእመኑ አይሆንምና ምእመናኖቻችን እዚህ አካባቢ ሲሳጋም አካባቢ ያላችሁትም የትም አካባቢ ያላችሁ ኦርቶዶክሳውያን ከጎናችን ሆናችሁ ይህን ቤተክርስቲያን እንድናቆመው በእግዚአብሔር ስም ጠይቃለሁ። ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ከትውልድ ለትውልድ የምናስረክበው ለልጅ ልጅ አውርሰን ደስ የምንሰኘው አይደል ብርና ወርቅ አይደል ሌላ ሀብት ሃይማኖታችን ነው የኛ ርስተ ጉልት ቤተ ክርስቲያን ነች የኛ ርስተ ጉልት። I would like to welcome you to St. Michael Ethiopian Orthodox Tewahedo Church, Peel Region.
Since September, we have been holding weekly Qidase or Divine Liturgy service every Saturday, starting at 6 a.m. here in Kothra Road, 3065 Kothra Road. And so we welcome all believers, all Tewahedo Christians in the area, including Mississauga, Brampton, Caledon, and nearby GTA area, to come to our church, worship, and join our growing community of believers. For a long time, it's been a little bit challenging for the Tewahedo Christians in our area to go to church regularly because of different barriers. We have an aging community. We also have many young people, those who don't have access to a car, and so traveling long distance to church has been a challenge. And so it's been difficult to maintain a routine of going to church every week and developing that the spiritual foundation necessary to live joyful lives. But glory be to God, in September of this year, we started service. And so we welcome all believers of all ages, all walks of life, newcomers, those who've lived in Canada for a long time, the poor, the healthy, the sick, and everybody in between. St. Michael Ethiopian Orthodox Tewahedo Church, Peel Region is a home for you. ይህንን ቤተ ክርስቲያን እዚህ አካባቢ ፒል ሪጅን ላይ እንዲከፈት ስናስብ በተለያየ ምክንያት ርቀት ገድቧቸው የማይሄዱ ቤተ ክርስቲያን የማይሄዱ ሰዎችን እንዲመጡ ነው። አሁን ሚሲሳጋም እንዲሆንበት የታሰበው ዋናው ምክንያት ሚሲሳጋ ሴንተር ነው ብለን ስላሰብን ነው። ኦክቪል በጣም ቅርብ ነው ለኛ፣ ብራምተን በጣም ቅርብ ነው ለኛ። እዚህ ሳውዝ ኦፍ ኢቶቢኮ እና ኖርዝ ኦፍ ኢቶቢኮ ላይም ያሉት ምእመናን ለነሱም በጣም ቅርብ ነው። እኔ እንደ ቤተ ክርስቲያን የምለው ቤተ ክርስቲያን ከፍተን አገልግሎት እየሰጠን ነው። ካህናቶች አሉ፣ ቅዳሴው እየተቀደሰ ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ እየተፈተተ ነው። ኑ አብረን እግዚአብሔርን እናመስግን፣ አብረን ከሚስጥሩ እንካፈል ነው መልእክቴ። እግዚአብሔር ይባርኮሙ ለሕዝቡ በሰላም። እግዚአብሔር ሕዝቡን በሰላም ይባርካቸዋል። የእግዚአብሔር በረከት በሰላም ነው የሚሰጠው። ሰላማዊ ነው ማለት ነው። ሰላማዊ በረከት ማግኘት የሚፈልግ ሰው ሁሉ ወደ እግዚአብሔር ቤት መምጣት አለበት። ቤተ መቅደስ ተመስርቷል። እግዚአብሔር ይመለካል። የእግዚአብሔር ታቦት አለ። ሊቀ ጳጳሱ ባርከዋል። ካህናቱ እያገለገልን ነው። እዚህ በላይ ሌላ መልእክት ያለ አይመስለኝም። ትልቁ መልእክት ይሄ ነው። እቺ የጽድቅ በር ነች። ወደ እግዚአብሔር የሚደረሰው በዚህ በኩል ነው። ዛቲ እቲ ሆታ ለሰማይ ነው ያለው ያዕቆብ። እቺ የሰማይ ደጅ ናት፣ የሰማይ መግቢያ በር ናት ነው ያለው። የዛ ጊዜ ያዕቆብን አታስታውሱም? እዛ ተኝሶበት ያደረው ቦታ ላይ እኮ ነው ዘይት አፍሶባት፣ ያችን ቦታ እኮ ነው እንደገና ተመልሶ መስዋዕት ያቀረበባት። ዛሬም እኛ በዚህ በትንሹ የጀመርናት ነገ ወደ ትልቅ ወደ እድገት ትመጣለች። እድገት ህንፃው ነው የሚያድገው። እኛ ግን እንዳደግንነን ክርስቲያኖች ነን፣ ሁልጊዜ ያደግንነን። ሰው አምኖ ከተጠመቀ አድጓል ማለት ነው። የተጠመቀበትን እምነት ያችን እየፈገገ ይዟት የተዳፈነ ውስጥ ሳይሆን ማለበት እያፈገገ እንደገና እያበረታ ነው መሄድ ያለበትና ይህን እኛ እናደርጋለን። እናንተም ኑ፣ በሩ ክፍት ነው ለማንኛውም ክርስቲያን። ዘር ቋንቋ የላትም ቤተ ክርስቲያን። በቀለም በዘር በቋንቋ አትመኑ። ፈረንጅም ቢሆን ሰብካችሁ ይዛችሁ ነው፣ በእውነቱ አስተምሩ። ለማንኛውም ሰው ይሄ መልእክት ይድረሰው ላለሁኝ። ሰላሜን ከእናንተ ጋር ተዋለሁ። ያለ አምላክ ሰላሙን ከሁላችን ጋር ያደርግ ዘንድ ኑ። ጥሪው እግዚአብሔር ነው። እኔም ያቅሜን አገለግላለሁ። እስከምችለው ድረስ አገልግሎቴን እሰጣለሁ። እናንተም መታችሁ ያቅማችሁን አገልግሎ የድርሻችሁን ተወጡ ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ